ታሪካችን የሚጀምረው ጠበቃዋ ጄኒፈር ዋልተርስ የፍርድ ቤት ክሷን ከመጀመሩ በፊት ቀጥታ ተመልካቾችን በማናገር የታሪኳን መነሻ ታብራራለች። ከጥቂት ወራት በፊት ከዘመዷ ከብሩስ ባርነር ጋር በመኪና ሲጓዙ ከሳክራን የመጣ የጠፈር መርከብ ከፊታቸው ድንገት በመደቀኑ ምክንያት ከባድ የመኪና አደጋ ይደርስባቸዋል። ጄን የቆሰለውን ብሩስን ከመኪና አውጥታ ለማዳን ስትሞክር የብሩስ ደም ክፍት በሆነው የጄን ቁስል ላይ ይፈሳል። በዚህ ምክንያት የብሩስ ደም ወደ እሷ አካል ገብቶ እሷንም ወደ ሀልክነት የመቀየር ኃይል ይሰጣታል። ብሩስ ጄን አዲሱን ኃይሏን እንድትቆጣጠርና ሰዎችን እንዳትጎዳ በማሰብ በሜክሲኮ ወደሚገኝ ምስጢራዊ ላብራቶሪ ይወስዳታል። እዚያም ቁጣዋን ለመግታት የሚያስችሉ በርካታ ከበድ ያሉና ስልጠና መንገዶችን ያሳያታል። ነገር ግን ጄን እንደ ብሩስ ዓመታትን ሳታስቆጥር በራሷ ቁጣውን የመቆጣጠርና ወደ አእምሮ የመመለስ ልዩ ብቃት እንዳላት ታሳያለች። ብሩስ ሙሉ ጊዜዋን ለዓለማዳኝነትና ለሱፐር ሂሮነት እንድትሰጥ ቢመክራትም ጄን ይህንን ሀሳብ ፈጽሞ አትቀበለውም። እሷ ተራ ህይወቷን የህግ ሙያ መቀጠል ስለምትፈልግ ሁለቱ ወደ ውጊያ ይገባሉ። በስተመጨረሻም ብሩስ ፍላጎቷን ተቀብሎ ወደ ከተማ እንድትመለስ ይፈቅድላታል። ነገር ግን ወደ ፍርድ ቤት ተመልሳ በመከራከር ላይ ያለች ታይታኒያ የተባለች በሱፐር ፓወር የታደለች አደገኛ ሴት ወደ ፍርድ ቤቱ ግድግዳውን ሰብራ በመግባት ረብሻ ትፈጥራለች። ጄን ተገዳው ወደ ሺሃልክ በመቀየር ታይታኒያን በጣም አዋርዳ ታሸንፋታለች። ነገር ግን ይህ ድርጊቷ በዳኞች ላይ ተጽዕኖ አሳድሯል በሚል የፍርድ ቤቱ ክስ ውድቅ ይደረጋል። እሷም ከስራዋ ትባረራለች። ስራታ በህይወቷ ተስፋ ቆርጣ የነበረችው ጄኒፈር ያልተጠበቀው የስራ ዕድል ይቀርብላታል። GLKNDH ከተባለው ትልቅና ዝነኛ የህግ ድርጅት ዋና አጋሪ ሆነው ሆለን ሆሊዌይ እሷን በቢሮ አጥርቶ አዲስ ለተከፈተው የሱፐርማን ህግ ክፍል መሪ እንድትሆን ይጋብዛታል። ነገር ግን አንድ ትልቅ ቅድመ ሁኔታ ነበረው። ስራውን የምትሰራው በዋናው የሺሃልክ ቅርጿ ሆና ብቻ ነው። ጄን የቅርብ ጓደኛዋንና የህግ ረዳቷን ኒክ ራሞስን ይዛ ስራውን በደስታ ትጀምራለች። ነገር ግን የመጀመሪያው ክስ እጅግ በጣም አስደናቂና አስቸጋሪ ነበር። የቀረበላት ደንበኛ ብሎንስኪ ከአመታት በፊት የጄንን ዘመድ ብሩስ ባርነርን ለማጥፋት የሞከረና ሃርለም ላይ ትልቅ ጥፋት ያደረሰ አደገኛ ሰው ነው። ጄን በመጀመሪያ የዘመዴን ጠላት አልወክልም በማለት ልትቃወም ብትልም ሁኔታውን ለማጣራት ብሩስን በስልክ ታነጋግረዋለች። ብሩስ ግን ምንም ቅር ሳይለው ያ የድሮ ታሪክ ነው፣ አሁን እኔና ብሎንስኪ ታርቀናል፣ ደብዳቤ ምን እንጻጻፋለን በማለት ይፈቅድላታል። ብሩስ ይሄንን ከተናገረ በኋላ ወዲያውኑ በሳክራን የጠፈር መርከብ ውስጥ ሆኖ ወደ ምስጢራዊ የውሃ ጉዞ ይነሳል። ጄን የብሎንስኪን ጉዳይ ተቀብላ ወደ ከፍተኛ ጥበቃ የሚደረግበት እስር ቤት በመሄድ ብሎንስኪን ታናግረዋለች። ብሎንስኪ አሁን ላይ ተለውጦ መንፈሳዊ ሰው እንደሆነና ከእስር ቤት ቢወጣ በገጠራማ ቦታ ላይ ሰላማዊ ማረፊያ ከፍቶ መኖር እንደሚፈልግ ይነግራታል። ነገር ግን ጄን ገና ስራውን እንደጀመረች በዜና ላይ አንድ አስደንጋጭ ነገር ትመለከታለች። ብሎንስኪ ከእስር ቤት አምልጦ በምስጢራዊ ውጊያ ክለብ ውስጥ ከካማርታጅ መሪ ከሆነ ጋር ሲዋጋ የሚያሳይ ቪዲዮ ይወጣል። ጄን ተደናቅጣ ብሎንስኪን ስታናግረው እሱ ከእስር ቤቱ በራሱ ፍላጎት እንዳልወጣ ይልቁንም ወንግ በግዳጅ አውጥቶ ከተዋጉ በኋላ በራሱ ፍላጎት ወደ እስር ቤት እንደተመለሰ ያብራራታል። ጄን ወንግን ፈልጋ አግኝታ በችሎቱ ላይ እንዲመሰክር ታደርጓለች። በይቅርታ ችሎቱ ወቅት ወንግ መጥቶ ብሎንስኪ እሱን አስገድዶ እንደወሰደውና ብሎንስኪ እሱን አሁን ፈጽሞ የተለየ ሰው እንደሆነ ይመሰክራል። ብሎንስኪ በበኩሉ አውሬውን ተቆጣጥሮ ማዘዝ እንደሚችል ለዳኞቹ ያሳያል። በዚህ ምክንያት በፍርድ ቤቱ ውሳኔ በይቅርታ ከእስር ይለቀቃል። ነገር ግን ወደ አብኖሜሽን የመቀየር ኃይሉን ዳግመኛ እንዳይጠቀም በጥብቅ እገዳ ይጣልበታል። ይህ በእንዲህ እንዳለ የጄኒ ቀድሞ የቢሮ ባልደረባ ዴኒስ ቦስኪ ወደ አዲሱ የሱፐር ሁማን ክፍል ይመጣል። ጄኒስ ሩና በተባለች ከኒው አስጋርድ የመጣች ቅርጿን የመቀየር ኃይል ባላት ሴት ተታሎ ከፍተኛ ገንዘብ እንደተበዘበዘ ይናገራል። እሷ ታዋቂውን የሙዚቃ ኮከብ ሜጋን ዘ ስታሊን መስላ በመቅረብ ነበር ያታለለችው። ይህን አስቂኝ ጉዳይ የጄን ባልደረባ አውግስቶስ ይዞት ከጄን ጋር በመተባበር በፍርድ ቤት ያሸንፋሉ። ከዚህ ስኬት በኋላ ጄን በቴሌቪዥን የቀጥታ ስርጭት ቃለ መጠይቅ አድርጋ ወደ ቤቷ ስትመለስ በጨለማ መንገድ ላይ ወርኪንግ ክሩዌት በተባሉ 4 አደገኛ ወንበዴዎች ጥቃት ይፈጸምባታል። እነዚህ ወንበዴዎች ከአስጋርዲያን የተሰረቁ ድንቅ የቤት መስሪያ መሳሪያዎችን የታጠቁ ነበሩ። ዓላማቸው በአንድ ምስጢራዊ ስራጭ የታዘዙትን የጄንን ደም በመርፌ ወቅተው መስረቅ ነበር። ነገር ግን ጄን በፍጥነት ወደ ሺሃልክ ተቀይራ አራቱንም በክፉ ሁኔታ ደብድባ ታባራቸዋለች። በሌላ በኩል ደግሞ ሌላ ትልቅ ችግር ይፈጠራል። ታይታኒያ
ከእስር ከተፈታች በኋላ ሺ-ሀልክ የሚለውን ስም በራሷ ስም በንግድ ምልክትነት ታስመዘግበዋለች። አልፎም የውበት እቃዎቿን በዚህ ስም ማስተዋወቅ ትጀምራለች። የጂን አለቃ ሆልቢ ስሙን ካጣሽ በሺ-ሀልክነት ልትሰሪያችኝ በማለት ማሎሪ ቡክ የተባለችውን ጎበዝ ጠበቃ እንድትረዳት ይመድብላታል። ኒኪና ፓግ ለጄን የሚሆን ልዩ የሱፐር ሂሮ አልባሳት ለማሰፋት ሉክ ጄኮብስን ወደ ተባለ ምስጢራዊና ውድ የፋሽን ዲዛይነር ሄዳሉ። በሌላ በኩል ጄን በፍርድ ቤት ስሙን ቀድማ ስትጠቀምበት እንደነበረ ለማስረገጥ ቀደም ሲል በዴቲንግ አፕ ላይ ባደረገቻቸው ቀጠሮዎች ወቅት ከተገናኘችው ወንዶች ጋር የነበራትን የውይይት ታሪክ እንደ ማስረጃ ታቀርባለች። በፍርድ ቤቱ የመጀመሪያ ቀጣሪዎች አመት በመስከራቸው ጄን በታይታኒያ ላይ ትልቅ ድል በመቀናጀት ሺ-ሀልክ የሚለውን ስም በህግ የራሷ ታደርጋለች። ጄን በድሮ ጓደኛዋ ሉሉ ሰርግ ላይ ሚዜ እንድትሆን ትጋበዛለች። ነገር ግን ሰርጉ ላይ ስትደርስ ሉሉ እኔ ነኝ የዕለቱ ኮከብ መሆን ያለብኝ፣ ስለዚህ ወደ ሺ-ሀልክ እንዳትቀየሪ በማለት ተራ ስራዎችን ትሰጣታለች። በዚህ ሰርግ ላይ ጄን ጆስ ከሚባል ማራኪ ወጣት ጋር ተገናኝታ ፍቅር ትጀምራለች። ነገር ግን ታይታኒያ በሰርጉ ላይ መታ በጂን ላይ ጥቃት ትሰነዝራለች። ጄን ታይታኒያን ደብድባ ፊቷን በመስበር ታዋርዳታለች። ከሰርጉ በኋላ ጄንና ጆሽ አብረው ጊዜ ያሳልፋሉ፣ በፍቅርም ይወድቃሉ። ነገር ግን አንድ ምሽት አብረው ካደሩ በኋላ ጆሽ በሚስጥር የጄንን ስልክ መረጃ በሙሉ ክሎን ያደርጋል። እንዲሁም ተኝታ ያለች የደሟን ናሙና በመርፌ ወስዶ ይጠፋል። ጆሽ በሚስጥር ለሚሰራው ኢንተለጀንስ ለተባለውና ሺ-ሀልክን ለማጥፋት ለሚቀናጀው ጥላቻ አውታር ነበር። የዚህ ድርጅት ዋና መሪ ደግሞ ሃልኪንግ የሚባል ሚስጥራዊ ሰው ነበር። ጄን ጆሽ ደውሎላት ስለጠፋ በጭንቀት ላይ ያለች የብሎንስኪ ይቅርታ መኮንን ይደውልላታል። የብሎንስኪ ኤሌክትሮኒክስ መቆጣጠሪያ መሳሪያ መስራቱን እንዳቆመና አብራው ወደ ብሎንስኪ ገጠራማ መንፈሳዊ ማረፊያ እንድትሄድ ይጠይቃታል። እዚያ ስትደርስ ከብሎንስኪና ከሌሎች ጥቂት ሰላማዊ የቀድሞ ወንጀለኞች ጋር በመነጋገር ስለ ጆሽ የነበራትን ጭንቀጥታ ህይወቷን እንድትቀጥል የአእምሮ ሰላም ታገኛለች። በሚቀጥለው ቀን የሌፕ ፍሮግ ጉዳይ ይዛ በፍርድ ቤት ትሞግታለች። የሌፕ ፍሮግ ተቃዋሚ ጠበቃ ደግሞ ታዋቂው ማት ውድወርክ ነበር። ማት በፍርድ ቤት አሸንፎ ከወጣ በኋላ ሁለቱ በኋላ ላይ ሌፕ ፍሮግ ያደረገውን ወንጀል ለማስቆም አብረው ይዋጋሉ። ውጊያው ሲጠናቀቅም በጄን ቤት አብረው ምሽቱን ያሳልፋሉ። በሚቀጥለው ምሽት ጄን በታላቁ የህግ ባለሙያዎች የሽልማት ስነ ስርዓት ላይ የአመቱ ምርጥ ሴት ጠበቃ ሽልማት ልትቀበል መድረክ ላይ ትወጣለች። ነገር ግን በስነ ስርዓቱ መካከል የኢንተለጀንሲያ ቡድን ትልቁን ስክሪን ጠልፈው በመቆጣጠር ጆሽ በሚስጥር የቀረጻቸውን የጄንን የግል አልጋ ላይ ምሽቶች በህዝብ ፊት ያሳያሉ። ጄን በድንገት ቁጣውን መቆጣጠር አቅቷት ወደ ሺ-ሀልክ ተቀይራ መድረኩን ትሰብራለች። ህዝቡንም በድንጋጤ ታሸብራለች። በዚህ ምክንያት በዳሜጅ ኮንትሮል ቁጥጥር ስር ውላ ወደ ሺ-ሀልክ እንዳትቀየር የሚያደርግ መሳሪያ በአንገቷ ላይ እንዲታሰር ተደርጋለች። ስራውንም ታጣለች። ጓደኞቿ ኒኪና ፓግ በሚስጥር ወደ ኢንተለጀንሲያ ሚስጥራዊ ስብሰባ ሰርገው ይገባሉ። እዚያም ሃልክ ኪንግ የተባለው ሰው ጄን ቀደም ሲል የቀጠረችው ሀብታሙ ቶድ መሆኑን ያውቃሉ። ቶድ በስብሰባው ፊት የጄንን የተሰረቀ ደም በራሱ አካል ላይ በመሞጋት ወደ አስፈሪ ሃልክ ይቀየራል። በዚህ ጊዜ ብሎንስኪ ታይታኒያና ባልተጠበቀ ሁኔታ ከህዋ የተመለሰው ብሩስ ባርነር ገብተው ውጊያ ይጀምራሉ። ታሪኩ ሙሉ በሙሉ የተበላሸና ምክንያታዊ እንዳልሆነ የተረዳችው ጄን በቁጣ የታሰረባትን መሳሪያ ሰብራ በመጣስ አራተኛውን ግንብ ታፈርሳለች። ጄን ከቪዲዮ ወጣ ወደ ዲዝኒ ዋና ገጽ ትሄዳለች። እዚያም የማርቨል ስቱዲዮ አሴምብል ሾው ውስጥ በመግባት ቀጥታ ወደ ማርቨል ዋና ቢሮ በመሄድ የፊልሙን ደራሲዎች ትጋፈጣለች። ደራሲዎቹን አልፋም የማርቨል ሲኒማቲክ ዩኒቨርስ የታሪክ መስመር በበላይነት የሚቆጣጠረውን ኬቪን የተባለውን የኤአይ ሲስተም ታገኘዋለች። ጄን ከኤአዩ ጋር በመከራከር የቶድ ወደ ሃልክ መቀየር እንዲቀየር የብሩስ ባልተጠበቀ ሁኔታ መግባት እንዲሰረዝና የታሪኩ ማጠቃለያ በህግና በፍርድ ቤት እንዲጠናቀቅ ታሳምኗለች። ወደ ትዕይንቱ ስትመለስ ታሪኩ ተስተካክሎ ቶድና ብሎንስኪ በፖሊስ ታስረው ታገኛቸዋለች። ከጥቂት ጊዜ በኋላ ከቤተሰቦቿና ከማት ሙርዶክ ጋር ምግብ እየተመገበች እያለ ብሩስ ባርነር ከውሃ ተመልሶ መጥቶ ስካር የተባለውን ልጁን ያስተዋውቃቸዋል። ጄንም ስሟ ታድሶ ከክሶቿ ነፃ ወጥታ በጠበቃነቷና በሱፐርሂሮነቷ ህይወቷን በደስታ መቀጠል ትወስናለች። በመጨረሻም የሺ-ሀልክ የመጀመሪያው ሲዝን በዚህ ይጠናቀቃል። ፊልሙን እስከ መጨረሻው ካያችሁ አደራ ሰብስክራይብ ሳታደርጉ እንዳትወጡ እላለሁ። አመሰግናለሁ። በሌላ ቪዲዮ እስክንገናኝ ድረስ ቻው ቻው።